ወላሂ ወበረካቱ። ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? ረመዳን እንዴት ነው? ክርስቲያን ወገኖቻችንም ሰላም ብያለሁ። እንዴት ነው? እየበረታችሁ ነው? ይጋሉ ሰላም ነው። እስኪ ዛሬ ፍጣር አብረን እንስራ። እዚህ ጋር ያችሁት እዚህ ደግሞ የተቦካ ቂጣ አለ ማለት ነው። ሳንኪ ሰላም ነው። እዚህ ጋር ደግሞ የዶሮ ማለት ነው ያዘጋጀው ትንሽ የፉርኖ ዱቄትና ቅመም አለ። ቅመም ጨምራለሁ ማለት ቅመም ሸከሉ ማለት ነው። እና ፓፕሪካ ማለት ትንሽ ጨምራለሁ። ነጭ ሽንኩርት ጨምራለሁ እዚህ ላይ ማለት ነው። የተወሰነ ሰዓት ፍሪጅ ውስጥ ነበር አወጣሁት ማለት ነው። አሁን ልሰራ ስለሆነ ማለት ነው። ያው ብዙ ነገር አያስፈልገውም። በቤት ውስጥ ያለ ነገር ነው። እኛ ጋር ብዙ ነገር አይጨምርም ማለት ነው። እዚህ ጋር ሰላጣም ነው ያለው፣ ትንሽዬ ነው። እዚህ ጋር ደግሞ አንድ ፍሬ ነው የቆረጥኩት። እዚህ ጋር ደግሞ ያን መላሆነ ያለኝ ማለት ነው። እዚህ ጋር ደግሞ ዶሮ ሰደር ነው፣ ለሌላ ሰው ነው የምሰራው ማለት ነው። እዚህ ላይ ትንሽዬ ካቻፍና ማይኖዝ እና ነጭ ሽንኩርት አንድ ድንች ነው ሁለት ቦታ የቆረጥኩት ማለት ነው። በቅቤ ነው የሚሰራው እንዳይደርቅ ማለት ነው። ፍሬን ውስጥ ነው ማስገባው። ያው የሚበሉትም በፈለጉት ነገር ይበሉታል ማለት ነው። እዚህ ጋር አሁን ወደ ገደለው ሰራ ነው ማለት ነው። ቂጣው ልሰራ ነው። ከዛ በኋላ እናያለን ማለት ነው ኢንሻአላህ። እና በተረፋችሁ ሰላም ናችሁ ወይ? እንዴት ናችሁ? እና እዚህ ላይ ቁንዶ በርበሬ ያለ፣ ጨው አለ። ቅመም ብዙም ስለማትፈልግ አልጨመርኩም ማለት ነው። ሮብ ስለሌለኝ እንዳይደርቅ ማይኖስ ትንሽ የማይኖስ ነው ያደረኩት ማለት ነው። እና እላችኋለሁ እንደዚህ ነው። እዚህ ጋር ደግሞ ጌማቴም አለ እየጠበቀኝ ነው ማለት ነው። አሁን ቂጣ አብረን እንስራ። ቤተሰብ ሁሌ አንድ አይነት ብሎ ሲጨቃጨቁ ያስጠላል ብላቸው እስኪ ይቀየር እና ነገሮች ከሆነ ሳንዱቹ ቀለል ያለ ነው። ብዙ ነገር የሚፈልግ አይደለም። ከቻፕና ማይነስ ጊዜ ይፈጃል እንጂ አሁን ድንች እየላጥኩ ነው። ድንቹ ልጬ እንትን ብዬው የሚጠበስበት እንትን አለ እሱ ላይ አደርገዋለሁ። እሳት ካለኝ ምድጃው ላይ ጥብሳለሁ ማለት ጋዙ ላይ። ቲማቲም ስለምጥበስ ሾርባም ስለምሰራ ሰዓቱ ደግሞ እንዴት ነው የሚሮጠው? በአባት ሰዓት ይሮጣል ተሎ ብሎ ምን ነገር ሳለ አንዳንዴ ተሎ ጠርሳለሁ፣ አንዳንዴ ጥድፊያ ነው ሲል በቃ ምኑ እየተባለ ወደዛ ወደዚህ አልሐምዱሊላህ። እና እየገባችሁ አበረታቱኝ እህቶቼ። እኔም አበረታታለሁ እና ደግሞ ኮሜንት ደግሞ መልሳችሁልኝ እህቶቼ ኢንሻአላህ ነገ መልሳለሁ። ሩዝ ቀቀላ ይደፋልኝ ቤት ማለት ነው። ላይ አይቦሉ እና በቃ እኔ ሰለቸኝ። እኔ እየደፋው ደግሞ ተጠያቂ ነኝ። ስራ አይበላም ይደፋል።
ቤተሰብ ድንች በዚህ ቆራጬ ተናርኩት ማለት ነው። የቅድሙ ዶሮ ማለት ነው። እንደዚህ ከተንኩ ብለን ተሎ ድርቅ እንዳለ ከድነውና ትንሽ ቀላ ስለታሻውና ከፍተዋል ላዩ ማለት ነው። አንፍሩን እናስገባለን። ቤተሰብ ቂጣችን እንደዚህ ዳመጥኩት ማለት ነው። መዳመጫ የለኝም፣ በጣም ያስቸግራል። መክተፊያ ላይ ነው የምዳመጠው። መዳመጫው ይሄ ነው። ማድ ቤት የተሰራ ስለሆነ የተሰራ ነበር እንዳለ እቃው ተጣለ እና እስካሁን አልገዙም። ያው በዚህ የዳመጥኩ ነው። ቤተሰብ ቂጣችን በዚህ የሆነ ነው ማለት ነው። ባላችሁ መዳመጫ የለኝም። እሱ ጋር ጋልኩ እና መልሰው ያው ትንሽ እንትን አድርገን እንጠብሰዋለን አይደል? ወይ ደግሞ ውስጥ አስገባዋለሁ። እንዳይደርቅባችሁ ብቻ እንዳይደርቅባችሁ ትንሽ እንትን ብላችሁ በረድ ሲል ይላልኩት ተያዘ። እንደዚህ ሽፍና አድርጌዋል እንዳይደርቅ ማለት ስፍራውም ንጹህ ነው። ቤተሰብ ቂጣው በዚህ መልክ እየጨረስኩ ነው። ቅርጹ የማይስተካከለው መዳመጫ የለኝም፣ በዛ ነው። እሺ በዚህ መልክ እየጨረስኩ ነው ቂጣው ማለት ነው። ሳንዱሹ ቤተሰብ ቂጣው አንዱ ወለም አንዱ ዘለም ነው ያለው። ያው እንደዚህ በክብ አልወለልኝም፣ ምንም ማድረግ አልችልም። መክተፊያ ላይም ስለሆነ ሲንቀጨቀሽ ያው እንደዚህ ሰራው ትላችኋለሁ። አሁን ወደ ዶሮ እገባለሁ፣ ጥብሳለሁ ማለት ነው። ሻላ ሰዓት ይበቃኛል። እንደገገራችሁ እንደዚህ ታረቁት። ለስለስ ነው፣ በጣም ለስለስ ያለው ማለት ነው። እስከናንተን ያልኩት ያርጌታዋለሁ ዶሮ እንትን ሲል ድረስ። ቤተሰብ ያዘጋጀሁት መጥበሻ ላይ ትንሽ ዘይት አደርጋለሁ። ያው ድንቼ በዚህ መልክ አጥቤ በጣም ውሃው እንትን ብለዋል ማለት ነው። አሁን ትንሽ የዘይትና ፍልፍል አስዋልና ጨው አድርጌ አሳያችኋለሁ ማለት ነው። በዚህ ሳህን ገለብጥ ከዶሮ ያው እዚህ ጋር ትንሽ የፍልፍል አስዋልና ዘይት ቆንጆ በርበሬ አድርጊያለሁ፣ ጨው አድርጊያለሁ። አሁን ደግሞ በሚጠበሰው እንትን ላስገባ ነው ማለት ነው። ቤተሰብ ውሃ የለውም። ውሃው ቅድም አጥቤ ያንጠፈጠፍኩት ማለት ነው። እዚህ ውስጥ አደርገዋለሁ ማለት ነው። እዚህ ጋር መጥበሻው ላይ አደርገዋለሁ። ከዛ ይበስላል ማለት ነው። አሁን ቤተሰብ መጠጥ አደረገው ማለት ነው። ቤተሰብ እንደዚህ እያደረኩ ጠቀልለዋለሁ ማለት ነው። እንደዚህ እያደረኩ ጠቀልለዋለሁ። ቤተሰብ የሰንዱቹ እንደዚህ እየሰራሁት ነው። አሁን መልካም ምሽት ይሆንላችሁ። የፍጣር ሰዓት እየደረሰ ነው እና እላችኋለሁ። አበረታቱ።